ሰላም የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ እያልን በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ፣ ኦሮሞኛ እንዲሁም ሌሎችን የትምህርት አይነቶች እናስተምራለን። መማር መከታተል ለምትፈልጉ ሁሉ እንዲሁም ህፃናትን ማስተማር የምትፈልጉ ወላጆች ከታች ከቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በተለያዩ ሶሻል ሚዲያ አማራጮች ደውላችሁ አናግሩን። ዛሬ ይዤላችሁ የመጣው የአማርኛ በእንግሊዘኛ በክፍል 3 ቀሪ ፊደላትን ከደ እስከ ፐ ያሉ ፊደላትን ይሆናል ማለት ነው። አማርኛ እያነበባችሁ እንግሊዘኛ ማንበብ መጻፍ ለማትችሉ በቀላል መንገድ መረዳት እንችላላችሁ ማለት ነው። እንዲሁም እንግሊዘኛ እያነበባችሁ አማርኛ ማንበብ መጻፍ ለማትችሉ በቀላል መንገድ ለማንበብ ወይም ለማወቅ ይረዳናል ማለት ነው። ወደ ያዝነው ወደ ዕለቱ ትምህርታችን ስንቀጥል ይቺ ማናት? ይቺ ደ ደ ዱ ዲ ዳ ዴ ድ ዶ። እሺ ደ ብለን በእንግሊዘኛ ስንጽፍ የደ ተነባቢ ዲ ናት ማለት ነው። ዲኢ ደ ዲዩ ዱ ዲአይ ዲ ዲኤ ዳ ዲአይኢ ዴ ዲድ ዲኦ ዶ ዶ ኤል ስናነበው ደ ዱ ዲ ዳ ዴ ድ ዶ ብለን መጻፍ ቻልን ማለት ነው። ከዚህ ስንመጣ ይቺ የአማርኛዋ ማናት? እስኪ እናንተ ይቺ ጀ ጀ ጁ ጂ ጃ ጄ ጅ ጆ። እሺ በእንግሊዝኛ ስናነብ ደግሞ የጀ ተነባቢ ጀ ናት ማለት ነው። የእንግሊዝኛዋ ጀ ጀኢ ጀ ጀዩ ጁ ጀአይ ጂ ጀኤ ጃ ጀአይኢ ጄ ጀ ጅ ጀኦ ጆ ጆ። እሺ ስናነበው ያው ጀ ጁ ጂ ጃ ጄ ጅ ጆ። እሺ ከዚህ ስንመጣ ይቺስ ማናት? ይቺ ገ ገ ጉ ጊ ጋ ጌ ግ ጎ። እሺ የገ ተነባቢ ማናት? የገ ተነባቢ ጀ ናት ማለት ነው። ጀኢ ገ ጀዩ ጉ ጀአይ ጊ ጀኤ ጋ ጀአይኢ ጌ ጀ ግ ጀኦ ጎ። ፊደላትን ለይታችሁ ተነባቢያቸው ማን እንደሆነ እንግሊዘኛውን ካወቃችሁ እንግሊዘኛ ማንበቡን ቀላል ነው ማለት ነው። ከዚህ ስንመጣ ደግሞ ይቺ ጠ ጠ ጡ ጢ ጣ ጤ ጥ ጦ። እሺ የጠ ተነባቢ ማናት ማለት ነው? የጠ ተነባቢ ቲ ቲኢ ጠ ቲዩ ጡ ቲአይ ጢ ቲኤ ጣ ቲአይኢ ጤ ቲ ጥ ቲኦ ጦ ጦ። እሺ ከዚህ ስንመጣ ስንቆጥራት ይችል ጠ ጡ ጢ ጣ ጤ
ጥ ጦ። ከዚህ ስንመጣ ሲችል ይቺ ማናት? ይቺ ጨ ጩ ጪ ጫ ጬ ጭ ጮ። እሺ የጨ ተነባቢ ማናባና የጨ ተነባቢ ሲኤች ኢ ጨ ሲኤች ዩ ጩ ሲኤች አይ ጪ ሲኤች ኤ ጫ ሲኤች አይ ኢ ጬ ሲኤች ጭ ሲኤች ኦ ጮ ጮ። እሺ ይችስ ስናነባቸው ጨ ጩ ጪ ጫ ጬ ጭ ጮ። ከዚች ይቺ ጰ ጱ ጲ ጳ ጴ ጵ ጶ። እሺ የጰ ተነባቢ ፒ ናት ማለት ነው። ፒኢ ጰ ፒዩ ጱ ፒአይ ጲ ፒኤ ጳ ፒአይኢ ጴ ፒ ጵ ፒኦ ጶ ጶ። እሺ ከዚህ ስንመጣ ይች ደግሞ ጸ ጹ ጺ ጻ ጼ ጽ ጾ። እሺ የጸ ተነባቢ ቲኤስ ማለት ነው። ቲኤስኢ ጸ ቲኤስዩ ጹ ቲኤስአይ ጺ ቲኤስኤ ጻ ቲኤስአይኢ ጼ ቲኤስ ጽ ቲኤስኦ ጾ። እሺ ስናነባ ያው ጸ ጹ ጺ ጻ ጼ ጽ ጾ ብለን እንግሊዝኛውን እናነባለን ማለት ነው። ከዚህ ስንመጣ ይቺ ፈ ፉ ፊ ፋ ፌ ፍ ፎ። የፈ ተነባቢ ማናት? የፈ ተነባቢ ኤፍ ማለት ነው። ኤፍ ኢ ፈ ኤፍ ዩ ፉ ኤፍ አይ ፊ ኤፍ ኤ ፋ ኤፍ አይ ኢ ፌ ኤፍ ፍ ኤፍ ኦ ፎ ፎ። እሺ ከዚህ ስንመጣ ሲች ፐ ፑ ፒ ፓ ፔ ፕ ፖ። እሺ የፐ ተነባቢ ፒ ናት ማለት ነው። ፒኢ ፐ ፒዩ ፑ ፒአይ ፒ ፒኤ ፓ ፒአይኢ ፔ ፒ ፕ ፒኦ ፖ። ስናነባው ፐ ፑ ፒ ፓ ፔ ፕ ፖ። እሺ በዚህ መልኩ በሶስት ክፍል ከፍለን ከሀ እስከ ፐ ያሉ ፊደሎችን በአማርኛ እንግሊዝኛ አይተናል ማለት ነው። ፊደላትን በዚህ መልኩ ካየናቸው አማርኛ ሆነ እንግሊዝኛ ለማንበብ በቀላል መንገድ እንችላለን ማለት ነው። በቅርብ ቀን ጎበዝ አንባቢ ጸሐፊ መሆን እንፈልጋለን ለምትሉ ሁሉ እንዲሁም ህፃናትን ማስተማር ለምትፈልጉ ወላጆች ከሀገር ውስጥም ሆነ ከሀገር ውጭ ሆናችሁ በቀላል መንገድ በኦንላይን ማስተማር ትችላላችሁ።
በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም በተለያዩ የሶሻል ሚዲያ አማራጮች ታች ባስቀመጥነው ስልክ በመደወል አናግሩን። ጎበዝ አንባቢ ጻፊ እንድትሆኑ አድርገን እናስተምራለን። የትኛውም ጊዜና ቦታ ሳይገድባችሁ በቀን 1 ሰዓት በመመደብ ሰዓቱ ደግሞ እናንተ የሚመቻችሁን ሰዓት በማዘጋጀት ቀንም ጠዋትም ማታም እናንተ በመረጣችሁ ሰዓት መማርና መከታተል ትችላላችሁ በኦንላይን። ለዛሬ ከዚህ አበቃን። መልካም ጊዜ፣ ሰናይ ቆይታ ተመኘ።